ቆይ ፍጡር ጋር ከተነካካ ይቆሻል አይቆሽም? አላ አይቆሽም፣ አይነካካም ነው። ኦኬ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። በእጁ ነው የሰራው። ኦኬ አደምን በእጁ ነው የሰራው። ከምንድን ነው የሰራው አደምን? አላህ ከጭቃ። ኦልራይት አሁን እኮ ከፍጡር ጋር ይነካካም ብለህ ነበር። አሁን ደግሞ በጭቃ አደምን ሰራው እያልከኝ ነው። እኔ ነኝ የተሳሳትኩት? አንተ ነህ የተሳሳትከው። አላህ ፍጡርን አይነካም ካልከኝ በኋላ አደምን በምኑን የሰራው ስለ በእጁ። ከምንድን ነው የሰራው ስለ በጭቃ። አስማማልኝ። በጭቃ ሰራ ማለት እኮ ይቆሽሻል ማለት አይደለም። አይ ከፍጡር አይነካካም ብለህ ነበረ። ጭቃው ፍጡር ነው ፍጡር አይደለም? ፍጡር ነው። ፍጡር ከሆነ ስለዚህ በዛ በጭቃ ጨማልቆ ነው አይደል አደምን የሰራው? ቴንኪው። ስለዚህ በጭቃ አብኩቶ ከሰራው ሎክ ፍጡርን አልነካም እንዴት ልትል ትችላለህ? በእጁ በጭቃ አደምን ሰራው እያልከኝ መልሰ ደግሞ ኖ ኖ ኖ ፍጡር አልነካም አልቆሸሸም ማለት አትችልም። አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያለ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል? ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ቅድም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አለ? ቅድም እኮ አይነካካም ብለኸኝ ነበረ። አሁን መልሰ በጭቃ ነው የፈጠረው። አንድ ነገር ይኸውልህ፣ አንተ ያልተረዳኸው ነገር ልንገርሃ። ራስን ብቻ እኮ ነው ያወራህ ያለኸው፣ ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባቸው። በተለይ አሁን አብዱን ገብቶሃል? አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነከሌ መልሱ ልትል ነው። ጠይቅ። እሺ ስለዚህ ጎበዝ ሂድ ጠይቅ። ናያ ጎበዝ። እሺ አሁን አዳምጥ።